ሞሳድ በዓለም ላይ እጅግ አስደናቂ የተባሉ ሰላዮች ተልእኮን በመፈጸም የሚታወቅ ተቋም ነው። ጠላት ግዛቴ ነው ብሎ በሚያጣቸው ስፍራዎች ውስጥ ሰርገው በመግባት የማይነኩ የሚመስሉ የሽብር መሪዎችን አድኖ ይይዛሉ። ታጣቂ ቡድኖችንም እጅግ በረቀቀ ተንኮል በማታለል መድረሻቸው እስኪፈነዳ ድረስ ማንነታቸው የማይታወቅ ፈንጅ የተጠመደባቸውን የኤሌክትሮኒክስ መሳሪያቸውን እንዲገዙ ያደርጋሉ። ሞሳድ አሸባሪዎች የደህንነት ስሜት እስኪሰማቸው ይጠብቅና ያ ስሜታቸውም ስህተት መሆኑን ያሳያቸዋል። እኛ ዓለም አቀፍ የፊልም ድርጅት ነን፣ ተውኔቱን እንጽፋለን፣ ዳይሬክተሮችም አዘጋጆችም እኛው ነን፣ ዋና ተዋናዩም እኛው ነን፣ መላው ዓለም ደግሞ መድረካችን ነው ይላሉ። ታዲያ ሞሳድ እነዚህን ለመያዝ እጅግ አስቸጋሪ የሆኑ ኢላማዎችን እንዴት ሊጥላቸው ቻለ? የሂዝቡላ ሁለተኛ ቁንጮን መምታት ስኬታማ ሰላዮች የሥራው ጥበብ ባለቤቶች ናቸው። ሳይያዙ መረጃን ለመሰብሰብ የሚረዱ ስልቶችን ይጠቀማሉ። ይህ ደግሞ ወራትን አልፎ ተርፎም ዓመታትን ሊወስድ ይችላል። ነገር ግን ጎበዝ ሰላይ ታጋዥ ነው። አንድ ምርጥ ሰላይ ለውጤቱ ሲል ከ10 ዓመት በላይ ሊጠብቅ ይችላል። ከዚያም ኢላማውን ጨርሶ ባልገመተው ቅጽበት ሞሳድ አንድ ትንሽ መልእክትን ይልካል። እያየንህ ነው፣ እየጠበቅንህ ነው፣ ማምለጫ የለም፣ ማንም ከኛ እጅ አያመልጥም፣ መንፈስም ቢሆን እንኳን። ኢማድ ሙግኒያ በሕይወት በነበረበት ጊዜም እንኳን እንደ መንፈስ ነበር፣ ግን ደግሞ ክፉ መንፈስ። ገና በቤሩት ወጣት እያለ በጎዳናዎች ላይ እየተዘዋወረ የእስልምናን ሕግጋትን በኃይል የሚያስከብር እዝ አቅራቢዎችንና ሴት አጃቢዎችን የሚደበድብ ጨካኝ ቡድን ይመራ ነበር። ሆኖም ግን የላቀ ምኞት ነበረው። ዕድሜው 21 ሲሆን ሂዝቦላ ለተባለ አዲስ ምስጢራዊ የሽብር ድርጅት በረዳት መሪነት ተሾመ። ስልጣኑም በዚያ በጥቂት ወራት ውስጥ ያ በመቶዎች የሚቆጠሩ ሰዎችን ሕይወት ያጠፋ 2 የቦምብ ጥቃቶችን አቀነባበረ። በቤሩት አውሮፕላን ማረፊያ በሚገኘው ዋና መስሪያ ቤታቸው ላይ በደረሰ ፍንዳታ 191 የአሜሪካ የባህር ኃይል ወታደሮች ሞቱ። ምዕራባውያን አይተውት የማያውቁትን እጅግ አሰቃቂ አፈናዎችን በበላይነት መርተዋል። የእጁ ርዝመትም ከገዛ መንደሩ አልፎ ሄዷል። ሙግኒያ በዓለም ዙሪያ የሚገኙ እስራኤላውያንንና አይሁዶችን ያለ ርኅራኄ ኢላማ አደረገ። እስራኤል እርሱን ማስወገድ ነበረባት። ነገር ግን ሙግኒያ ብልጥ ነበር፣ እጅግ በጣም ብልጥ። እስራኤል እሱን ለመለየት የነበራት ብቸኛዋ መረጃ አንድ የደበዘዘ ፎቶግራፍ ብቻ ነበር። ለ20 ዓመታት ያህል ምንም አይነት የስለላ ድርጅት ሊይዘው አልቻለም። ሌላው ቀርቶ የእርሱ ወንድም የሆነው ሌላ የሂዝቦላ አባል በመገደል ከደበቀበት ለማውጣት የሞከረው ሞሳድ እንኳን ሊይዘው አልቻለም። ሞሳድ ሙግኒያን በቀብር ስነ ስርዓቱ ላይ ይጠብቀው ነበር። ነገር ግን ሙግኒያ እዛው ለመገኘት በጣም ብልጥ ነበር። ወንድሙ እያለ እርሱ ተቀበረ። ሞሳድ እድሉ የቀረው መሰለ። እሱ ግን እንደ መንፈስ ማንም ሊጨብጠው የማይችል የጭስትነት ነበር። እስከ 2004 ድረስ ሂዝቦላ ስህተት እስኪሰራ ጠበቁ። በዚያው ዓመት እስራኤል ጋሊብ አዋሊ የተባለውን የሂዝቦላ ከፍተኛ አዛዥ ገደለች። ሂዝቦላ ለተገደለው አባል ያለውን ክብር ለመግለጽ ሲል የፕሮፓጋንዳ ክፍሉ በአጭር ፊልም መታሰቢያ አደረገለት። ይህ ግን ትልቅ ስህተት ነበር። ሞሳድ ቪዲዮውን እጃቸው ውስጥ አስገብተው እያንዳንዱን ምስል በጥልቀት መረመሩት። በመካከሉ መንፈስን በካሜራ ያዩታል ብለው አልገመቱም ነበር። ነገር ግን እዚያው ነበር፣ ከሂዝቦላ መሪ ጎን ቆሞ ይታያል። ኢማድ ሙግኒያ በአካል። ለብዙ 10 ዓመታት ሙግኒያ ሲታይ ያለ መጀመሪያ ጊዜ ነበር። አሁን እስራኤል መልኩን አወቀች። ከነስረላህ አጠገብ ካለ ደግሞ የሆነ ቦታ ሊባኖስ ውስጥ መሆኑን ተረዱ። ግን የት እንዴት ሊያገኙት ይችላሉ?
እርሱን የሚያገኙበትን መንገድ እየሰለሉ ሳለ ሞሳድ ሌላ ትልቅ ድል ተቀዳጀ። የኢራን መንግስት ሙግኒያን ጨምሮ ስለ ወዳጆቹና ስለ ወኪሎቹን መረጃ የሚይዝበትን ስርዓት ሰብረው ገቡ፣ ሀክ አደረጉ። ሞሳድ ሙግኒያን ከ2006 ጀምሮ በደማስቆ በሌላ ስም ተደብቆ ይኖር እንደነበር ያወቀው በዚሁ መንገድ ነበር። ይህ ሲጠብቁት የነበረው ትልቁ ዕድል ነበር። ሆኖም ግን ችግር ነበረው። ሶሪያ የጠላት ሀገር በመሆኗ ምስጢራዊ ክንዋኔዎችን ማከናወን እጅግ አደገኛ ነበር። የግድያ ሙከራ ለማደራጀት ወደ ሶሪያ ብዙ ጊዜ ገብተው መውጣትና መረጃ መሰብሰብ ያስፈልጋል። ነገር ግን የሶሪያ ደህንነት ንቁና የረቀቀ ስላልነበር የተያዘ የእስራኤል ሰላይ ምን እንደሚጠብቀው ሁሉም ያውቃል። የእስራኤል ወኪሎች ወደ ደማስቆ እንዲገቡ ማድረግ በጣም አደገኛ ነበር። ስለዚህ ሞሳድ ያልተለመደ ነገርን አደረገ። አሜሪካውያንን እርዳታ ጠየቀ። ነገር ግን ሲአይኤ ገለልተኛ ከሆኑ ሀገራት ጋር ግጭት ውስጥ ላለመግባት ጥብቅ ደንብ አለው። በዚያን ጊዜ ሶሪያና አሜሪካ ዲፕሎማሲያዊ ግንኙነት ነበራቸው። እንዲሁም በዘፈቀደ በሶሪያ ምድር ላይ ግድያ መፈጸም አይችሉም። ወይስ ይችላሉ? እንደሚችሉ ታወቀ። አሜሪካ ሙግኒያ እንዲወገድ የራሷ ምክንያት ነበራት። ይህም ወታደሮቿን ወደ ኢራቅ እየላከ በአሜሪካ ጦር ላይ ጥቃት እንደሚፈጽሙ ማድረጉ ነበር። ስለዚህ ሲአይኤ በሁለት ቅድመ ሁኔታዎች ለመርዳት ተስማማ። አደገኛ እስራኤላውያን ሙግኒያንና ሙግኒያን ብቻ ነው ኢላማ ማድረግ ያለባቸው። ይህም ማለት ሌላ ሰው በአቅራቢያው ካለ ክዋኔው ይሰረዛል። ሁለተኛ፣ የአሜሪካ ክዋኔዎች ሙግኒያን ለመፈለግ ይረዳሉ። ነገር ግን እርምጃውን የሚወስደው ሞሳድ ይሆናል። እስራኤላውያንም ተስማሙ። አሁን መንፈሱን ለማስለቀቅ ጊዜው ደረሰ። የአሜሪካ ወኪሎች ሙግኒያን ሲከታተሉት ይህ ጥብቅ ሃይማኖተኛ የሚመስለው የቤተሰብ ሰው አንድ ድክመት እንዳለው አወቁ። የሶሪያ ደህንነት መስሪያ ቤት ልዩ ጓደኞቹ እንደሆኑ 3 ሴቶችን አቅርቦለት ነበር። ወደ እነርሱ የሚሄደው ብቻውን መኪና እየነዳ ነበር። ይህ ደግሞ ለደህንነቱ እጅግ ከሚጨነቅ ሰው የማይጠበቅ ስህተት ነበር። ሙግኒያ ሞኝ ስላልነበረ ኢላማ መሆኑ ያውቃል። እሱና ጠባቂዎቹም ከመኪና ውስጥና በታች ፈንጅ መኖሩን ዘወትር ይመረምሩ ነበር። ነገር ግን በዚያ ዘመናዊ የብር ቀለም ሲዩቪ መኪና ጀርባ ባለው ትርፍ ጎማ መሸፈኛ ውስጥ ማየት አልረሱም። ልክ ነህ፣ ይኸው ነው። ሞሳድ በጎማው መሸፈኛ ውስጥ የሚፈነዳ ቁስ ማስገባት ከቻለ ሙግኒያ ተረታ ማለት ነው። ለወራት ያህል መኪናው ያለ ጠባቂ የሚቆይበትን ትክክለኛ ቅጽበት ለመጠበቅ ሙግኒያን ሳይለዩ ተከታተሉት። አንድ ምሽት ሙግኒያ ከአንዷ ሴት ጓደኛው ጋር ጊዜውን እያሳለፈ ሳለ የሞሳድ ወኪሎች በድንገት ገቡ። የጎማ መሸፈኛውን በሌላ አዲስ መሸፈኛ ቀየሩት። ይህም ሌላ ጉዳት ሳያደርስ ሙግኒያ ብቻ የሚገድል ልዩ መሳሪያ እየተገጠመለት ነበር። መሳሪያው ተዘጋጀ። አሁን የቀረው ነገሮች ሁሉ በቦታቸው እንዲሆኑ መጠበቅ ብቻ ነበር። ለሳምንታት የሞሳድ አባላት በጭንቀት ጠበቁ። ፍንዳታውን ለማካሄድ 32 ጊዜ ያህል ተቃርበው ነበር። ነገር ግን ሙግኒያ ወደ መኪናው በጣም በፍጥነት ሲገቡ ወይም ወደ ሌላ ሰው መኪና ሲጠጋ በመጨረሻው ሰከንድ ያቆሙ ነበር። ከሲአይኤ ጋር የገቡትን ቃል አልዘነጉትም ነበር። ኢላማው ሙግኒያን ብቻ ነበር። ሙግኒያን ብቻ መሆን ነበረበት። በመጨረሻም 33ኛው ሙከራ የድል ቀን ሆነ። በዚያ ብርድ በነበረበት የካቲት ምሽት ሙግኒያ ከሶሪያ የደህንነት ባለስልጣናትና ከሌሎች የሂዝቦላህ አዛዦች ጋር የነበረውን ስብሰባ አጠናቆ ብቻውን ወጣ። ጊዜው አሁን ነበር። ልክ ወደ መኪናው ሲቃረብ ወኪሎቹ የፈንጅ መቆጣጠሪያውን ተጫኑት። ሙግኒያ በመጨረሻው አበቃለት። ከ30 ዓመታት በኋላ ያንን መንፈስ እጃቸው አስገቡት። ይህ እስራኤል በጠላት ግዛት ውስጥ የፈጸመችው የመጀመሪያው ድፍረት የተሞላበት ተልዕኮ አልነበረም። ከዚህ በፊትም አድርገውታል፣ ወደፊትም ያደርጉታል። ነገር ግን በዚህኛው ውጤት ያልተጠበቀ ከፍተኛ ምርመራን አስከተለ። የሐማስን ሎጂስቲክስና
የመሳሪያ ገዢ ኃላፊ መምታት ዱባይ በመካከለኛው ምስራቅ የሀብታሞቹ መጫወቻ ስፍራ ተብላ ትጠራለች። እጅግ ረጃጅም ሰማይ ጠቀስ ፎቆች፣ በቤት ውስጥ የተሰሩ አስገራሚ የበረዶ መንሸራተቻዎችና የፋርስ ባህረ ሰላጤ የሰማያዊ ውሃ መገኛ ናት። በተጨማሪም በዓለም ላይ የታወቁ ታጣቂዎች የንግድ ስራዎቻቸውን የሚያከናውኑባት ስፍራ ናት። መሐመድ አልማቡህ አንዱ ከእነዚህ ታጣቂዎች መካከል ነበር። እስራኤል በ1980ዎቹ ጀምሮ ለሁለት አስርተ ዓመታት ትፈልገው ነበር። በወቅቱ እሱና ግብረ አበሩ ሁለት እስራኤላውያን ወታደሮችን አፍነው ገለው ነበር። መሐመድ እንደ በረዶ የቀዘቀዘ ጨካኝ ነበር። ብቸኛው ቁጭቱ ሽጉጡን ራሱ አለመተኮሱ እንደሆነ በግልጽ ተናግሮ ነበር። ከ20 ዓመታት በኋላ መሐመድ ለሐማስ የመሳሪያ ጭነቶችን ያስተባብር ነበር። የኢራንን መሳሪያዎች ወደ ገዛ ሰርጥ የሚያስገባውን መረብ ይዘረጋ ነበር። እነዚህ መሳሪያዎች ደግሞ ሐማስ በእስራኤላውያን ላይ ጥቃት ለመሰንዘር የሚጠቀሙባቸው ነበሩ። አሁን እነሱን የምናስወግድበት ጊዜ ደረሰ። ጥያቄው ግን የትና እንዴት የሚለው ነበር። መሐመድ አብዛኛው ጊዜውን እንደ ሶሪያ፣ ቻይና፣ ኢራንና ሱዳን ባሉ ሀገራት ያሳልፋል። እነዚህ ሀገራት ደግሞ ለእስራኤል ወዳጆች አይደሉም። ሆኖም መሐመድ ደግሞም የሚሄድበት ሌላ ቦታ ነበረ፣ ዱባይ። በ2009 ኤሚራትስ መንግስት ለእስራኤል ብዙ ወዳጅ አልነበረም። ዱባይ መሄድ አደገኛ ቢሆንም ካሉ አማራጮች ሁሉ ግን እየተሻለ እሱ ነበር። ብዙ የውጭ ሀገር ዜጎች በኤሚራትስ ስለሚያልፉ የሞሳድ ወኪሎች እንደ ቱሪስት በቀላሉ መግባት ይችሉ ነበር። ደግሞም የዱባይ ደህንነት እንደ ኢራን ወይም ሶሪያ የረቀቀ አልነበረም። እስራኤላውያን ቢፈጠር እንኳን ምንም አይነት ምርመራ ብዙ ርቀት ሊሄድ አልቻለም ብለው አሰቡ። ይህ አደገኛው ስህተት ነበር። በ2009 ሞሳድ መሐመድን እንዲሰልሉና ልማዶቹን እንዲያጠኑ የግድያ ቡድኖቹን አሰማራ። የውሸት ማንነትና የውጭ ሀገር ፓስፖርቶችን በመጠቀም በምስጢር ዱባይ ገቡ። አንዳንድ ፓስፖርቶች ደግሞ ሞሳድ ሰነዶቻቸውን እንደተዋሰላቸው ጨርሰው የማያውቁ ትክክለኛ ሰዎች ነበሩ። ከጥቂት ወራት በኋላ በእነዛ የውጭ ሀገራት ፓስፖርቶች ተጠቅመው ወደ ዱባይ ተመለሱ። በዚህ ጊዜ ግን መሐመድን በመርዝ ለመግደል ነበር። ተልእኮ ከሸፈ። መርዙ መሐመድን ትንሽ ከማሳመም ውጪ ምንም አላደረገውም። መልካሙ ዜና መሐመድ ለህመሙ ምንጭ እስራኤላውያን መሆናቸውን ፈጽሞ አለመገንዘቡ ነበር። መጥፎው ዜና ግን አሁንም በነጻነት መኖሩንና ሞሳድ በሚቀጥለው ጊዜ ምንም ስህተት እንዳይፈጠር በቆራጥነት መነሳቱ ነበር። ስለዚህ በጥር 2010 የእስራኤል የግድያ ቡድን ለሶስተኛ ጊዜ ወደ ዱባይ አረፈ። በሚጠቀሙበትም ያኑ የቀድሞ የውጭ ሀገር ስምና ፓስፖርት ነበር። ይህ ሁለተኛው ስህተት ነበር። ቡድኑ መሐመድ የትኛው ሆቴል እንደሚያርፍ እርግጠኛ ስላልነበረ በትናንሽ ቡድኖች ተከፋፍለው በተለያዩ ሆቴሎች ተመዘገቡ። አንዳንዶች በጥሬ ገንዘብ ካለፉ፣ ሌሎች ወኪሎች ግን በአንድ የእስራኤል ዜጋ የሚመራ ኩባንያ በተሰጠ የዴቢት ካርድ ካለፉ። ይህ ሶስተኛው ስህተት ነበር። ቡድኑ በከተማው ተበታትኖ ስለነበር በወቅቱ መረጃ ለመለዋወጥ የግድ የሞባይል ስልኮችን መጠቀም ነበረባቸው። ነገር ግን የሞባይል ስልኮች በቀላሉ ክትትል የሚደረግባቸው ናቸው። ስለዚህ በቀጥታ ከመደዋወል ይልቅ ኦስትሪ ውስጥ ወደሚገኝ ማዕከላዊ የስልክ መስመር ይደዋወሉና መስመሩ በራሱ ወኪሎቹን ያገናኛቸው ነበር። ይህ አራተኛው ስህተት ነበር። ማንኛውም የሰለጠነ ሰላይ የሥራው ጥበብ አንዱ ክፍል መልኩን መቀየር እንደሆነ ያውቃል። አዳዲስ የሰው ሰራሽ ጸጉሮችን፣ የተለያዩ በርኔጣዎች፣ መነጽሮችና አልባሳትን መጠቀም። የግድያ ቡድኑ ይህንን ዘዴ በሚገባ ያውቅበታል። በተለያዩ መደበቂያዎች ተዘጋጅተው መጡ። አንዳንዶቹ የቴኒስ ተጫዋቾች መስለው ቀረቡ። አንደኛው ሰውዬ ወደ መጸዳጃ ቤት የገባው ሙሉ በሙሉ መላጣ ሆኖ ሲሆን ሲወጣ ግን ማራኪና ረጅም ጸጉር የነበረው ሆኖ ነበር። ነገር ግን የሰዎችን አይን ማምለጥ ቢችሉም ዘወትር የሚከታተላቸው ዝምተኛ አይኖች ነበሩ። የዱባይ ሆቴሎች በደህንነት ካሜራዎች እየተሞሉ ነበሩ።
ካሜራዎቹ ሁሉንም ነገር ያያሉ፣ ይመዘገባሉ። ይህ አምስተኛው ስህተት ነበር። መሐመድ ዱባይ ከደረሰ ከ6 ሰዓታት በኋላ የግድያ ቡድኑ ወደ ሆቴል ክፍሉ ሰርጎ ገባ። ተልእኮውን ለማጠናቀቅ 20 ደቂቃ ብቻ ወሰደባቸው። ክፍሉን ከውስጥ ከቆለፉ በኋላ የግድያ ቡድኑ ከሆቴሉ በፍጥነት ወጥተው ወደ አውሮፕላን ማረፊያ አመሩ። መሐመድ በአልጋው ላይ በልቡ ድካም እየሞተ ሰው መስሎ ተገኘ። መጀመሪያ ላይ እርሱን ያገኙት የሆቴሉ የደህንነት ሰራተኞች በእረፍት ጊዜ በአጋጣሚ የሞተ ተራ ቱሪስት መስሏቸው ነበር። ባለስልጣናቱ የሐማስ የመሳሪያ ሰው መሆኑን በወቅቱ አላወቁም ነበር። ባለስልጣናቱ መሐመድን የሚያውቁት በተጓዘበት የሐሰት ስም ብቻ ነበር። አስክሬኑ ወደ ምርመራ ክፍል ተላከ። ማንም ትኩረት አልሰጠውም ነበር። ነገር ግን ሐማስ መጠርጠር ጀመረ። ሐማስ ሲደውል ዝም ብለህ አታልፈውም። መሐመድ ስልኩን ማንሳት ሲያቆም የሆነ ችግር እንዳለ ተረዱ። ወኪሎቻቸውም አንዱ የፖሊስ ጣቢያዎችንና የአስክሬን ምርመራ ክፍሎችን ሲያስስ ቆይቶ በመጨረሻ መሐመድን አገኘው። አሁን የዱባይ ባለስልጣናት ባልጠበቁት አስደንጋጭ እውነት ፊት ቆሙ። ያ ተራ ቱሪስት በእርግጥ ቱሪስት አልነበረም። ያ የልብ ድካምም የልብ ድካም ሳይሆን የሞሳድ እጅ ያለበት ግድያ ነበር። የዱባይ ደህንነት መስሪያ ቤቶችም ሐማስ ዱባይን ለሕገ ወጥ ተግባር መነሻ ስላደረገባት፣ ሞሳድ ደግሞ በከተማቸው ውስጥ ግድያ ስለፈጸመ ክፉኛ ተቆጡ። የዱባይ ባለስልጣናት መሐመድ በመጣበት ወቅት አብረው የተጓዙ ሰዎች ስም ዝርዝር አጋለጡ። አንዳንድ የውጭ ሀገር ስሞች ደግሞ ይመጡ ነበር። እነዚህ ስሞች ከሆቴል እንግዶች ዝርዝር ጋር አመሳከሩ። እነዚያ ዝምተኛ አይኖች፣ የዱባይ ካሜራዎች ደግሞ ሌላ የመረጃ ፍንጭ ቁራጭ ሰጧቸው። የወኪሎቹ ፊት። መርማሪዎቹ የወኪሎቹን ስም ይዘው እጅግ ብዙ መረጃዎችን ፈተሹ። በእስራኤላውያን የምርመራ ኩባንያ የዴቢት ካርዶች ምስጢራዊ በሆነ መንገድ ኦስትሪያ ወዳለው የስልክ መስመር የሚደረጉ ጥሪዎች፣ ሁሉም ነገር ግልጽ ሆነ። በከተማዋ ተበታትነው የነበሩ ሰዎች በአንድ ዓላማ የሚንቀሳቀሱ መሆናቸው በግልጽ ታወቀ። የዱባይ መርማሪ ካሜራዎችን በማቀናጀት የወኪሎቹን የእግር ፈለግ በደቂቃ ልዩነት ማሳየት ቻለ። ይህ ምስል በኦስካር ሽልማት ባያገኝም መረጃው ግን የማይካድ ነበር። ዱባይ ብቻ ሳትሆን ሌሎች መንግስታቶችም ተቆጡ። ሞሳድ ትክክለኛ ፓስፖርት ተጠቅሟል ወይስ የሐሰት? ለነዚያ ሀገራት ልዩነት አልነበረውም። እንደተታለሉም ተሰማቸው። እስራኤል ደግሞ ወዳጅነታቸውን ማጣት አትፈልግም ነበር። ዲፕሎማሲያዊ ቀውስ ከባድ ነበር። ፈረንሳይ ግድያውን አወገዘች። አውስትራሊያም በእስራኤልና በእሷ መካከል የነበረውን መተማመን መጣሱን ገለጸች። በወረቀት ላይ ተልእኮው የተሳካ ነበር። መሐመድን አስወግደው የሐማስን የመሳሪያ ፍሰት ለጊዜው አግደዋል። ነገር ግን በሌላ በኩል ክዋኔው ኪሳራ ነበር። ሞሳድ በርካታ ወኪሎችን አጋለጠ። የሥራ ምስጢሩም ታወቀ። ይህ አሳፋሪ ቢሆንም ጠቃሚ ትምህርት ነበር። ከ10 ዓመት በኋላም እስራኤል ያንን ትምህርት በጥሩ ሁኔታ ተጠቀመችበት። የሐማስን የፖለቲካ መሪ ማስወገድ እኔ ቁማርተኛ አይደለሁም፣ ነገር ግን በሚቀጥሉት ጥቂት ዓመታት የእስራኤል ምስጢራዊ ወኪሎች እጅግ አስገራሚ ተልእኮችን እንደሚፈጽሙ እርግጠኛ ነኝ። ምክንያቱም የእስራኤል መንግስታት የጥቅምት 7ቱን ጥቃት ያቀነባበረውን እያንዳንዱን ሰው እንደሚያጠፉ ምሏል። ይህ ደግሞ የታሰበው መሆኑ አልቀረም። የተበላሸ የአየር ማቀዝቀዣ በጥቅምት 7ቱ ጥቃት ዋነኛው መሪ ላይ ሊደረግ የነበረውን እርምጃ ሊያከሽፍ እንዴት እንደቀረበ የሚገልጸው ታሪክ እንሆ። እስማኤል ሃኒያ ከዩኒቨርሲቲ ከተመረቀ ጀምሮ ከሐማስ ጋር ነበር። የሽብር ቡድኑ ጋዛን በደም አፍሳሽ መፈንቅለ መንግስት ሲቆጣጠር እሱ መሪ ነበር። ለ10 ዓመታትም ሐማስን በብረት እጅ ነበር እየመራው።
ነገር ግን በ2017 ጋዛን ትቶ ወደ ኳታር ሄደ። በሚሊዮኖች የሚቆጠሩ የጋዛ ነዋሪዎች የሚበሉትን አጥተው በሚቸገሩበት ወቅት ሃኒያ የ$4 ቢሊዮን ባለቤት ሆኖ በቅንጦት ይኖር ነበር። ሃኒያ ለምን ኳታር ውስጥ ይኖር ነበር? አሜሪካ ከሐማስ ጋር ለመነጋገር እንዲመቻት በጠየቀችው መሰረት ኳታር በ2012 ጀምሮ የሐማስ ነዋሪዎችን አስተናግዳለች። እስራኤልም ይህንን ስምምነት ለማክበር ተስማምታ ነበር። ይህ ማለት በኳታር ምድር ላይ በሃኒያ ላይ ጥቃት ለመሰንዘር የማይታሰብ ነበር። እስራኤል እንደ ዱባይ አይነት ስህተት በመድገም ከአሜሪካ ጋር መጣላት አልፈለገችም። ሃኒያ ለማግኘት ከኳታር እስኪወጣ መጠበቅ ነበረባቸው። ችግሩ ግን ሃኒያ አብዛኛው ጊዜውን የሚያሳልፈው በቱርክ፣ በሱሪያና በኢራን ነበር። እነዚያ ደግሞ ለእስራኤል ወኪሎች እጅግ አደገኛ ሀገራት ናቸው። ኢራንን ሲጎበኝ ደግሞ ዝም ብሎ በማንኛውም ሆቴል አያርፍም። የሚቆየው ቴህራን ውስጥ ባለ እጅግ ጥብቅ ጥበቃ በሚደረግለትና በኢራን አብዮታዊ ዘበኛ በሚተዳደርበት የእንግዳ ማረፊያ ውስጥ ነበር። IRGC ኃይል አደገኛና እየረቀቀ ነው። ነገር ግን እነሱም እንኳን ከእስራኤል የሥራ ጥበብ ሊያመልጡ አልቻሉም። በግንቦት 2024 አንድ ያልተጠበቀ ክስተት ለሞሳድ ትልቅ እድል ፈጠረ። በዚያ የጸደይ ቀን የኢራኑ ፕሬዝዳንት ኢብራሂም ራይሲ ሄሊኮፕተር ባልታሰበ ሁኔታ በተራራማው ስፍራ ተከሰከሰች። በእስራኤልም ሆነ በብዙ የኢራን ሕዝብ ዘንድ ለራይሲ የሚያለቅስ አልነበረም። እርሱ በሺዎች የሚቆጠሩ የፖለቲካ እስረኞችን ያስገደለ ጨካኝ ነበር። ነገር ግን እስራኤል ወዲያውኑ ይህ ታላቁ ወርቃማ እድል መሆኑን ተረዳች። በኢራን የጥበቃ አጥር ውስጥ የሚገኘው የእንግዳ ማረፊያ በታላቅ ድምፅ ተናወጠ። የጥቅምት 7ቱን ጥቃት በዋናነት ያስተባበረውና በብዙ ሺዎች ለሚቆጠሩ ሰዎች ሞትም ተጠያቂ የሆነው ሃኒያ በቴህራን እምብርት ተገደለ። የሃኒያ መገደል የጦርነቱን መልክ ቀየረው። እስራኤል ትኩረቷን ከጋዛ ወደ ሰሜን ወደ ሂዝቦላ አዞረች። ለ10 ዓመታት ስታቅድ የነበረው የፔጀርና የዎኪቶኪ ኦፕሬሽን ሊጀምር መሆኑን የሚጠቁም ታላቅ ምዕራፍ ተከፈተ። እንደ አውሮፓውያን አቆጣጠር በ2014 ዓለም በቴይለር ስዊፍት ሼክ ኢት ኦፍ ሙዚቃ የተናወጠች፣ ሩሲያ ደግሞ የክረምት ኦሎምፒክን እያስተናገደች በነበረበት ወቅት እስራኤል አንድ እጅግ ምስጢራዊ ቢዝነስ ጀምራ ነበር። ይህ ቢዝነስ ለየት ላለ ደንበኛ የሚቀርብ ነበር፣ ለሂዝቦላ። ሂዝቦላ ለተዋጊዎቹ ፈጣንና ደህንነቱን የጠበቀ መገናኛ ዘዴ ይፈልግ ነበር። እስራኤል ይህንን አጋጣሚ ተጠቅማ አንድ ተንኮል አሰበች። ሂዝቦላ የሚወደውን ታዋቂ የጃፓን ዎኪቶኪ ዲዛይን በትክክል ቀርታ ሰራች። በመሳሪያው ባትሪ ውስጥ ጥቃቅን ፈንጆችን ቀበረች። በተወሳሰቡ የደላላ ኩባንያዎች አማካኝነት 16000 የሚሆኑ እነዚህን ቦምቦች ለሂዝቦላ ተዋጊዎች ሸጠች። እነዚህ መሳሪያዎች እንደ ቀዝቃዛው ጦርነት ሰላዮች ለ4 ሙሉ ዓመታት ምንም ሳይጠራጠሩ በሂዝቦላ እጅ ቆዩ። እስራኤል እያቀናበረችውን በትዕግስት የምትጫንበትን ቀን ትጠብቅ ነበር። ከጥቂት ዓመታት በኋላ አንዲት የሞሳድ ሴት ወኪል ብልህ የሆነ ሐሳብ አመጣች። ለምን ተመሳሳይ ዘዴ በፔጀሮች ላይ አንሞክርም የሚል ነበር። ምንም እንኳን ፔጀሮች በዘመናዊ ዓለም እንደ ዳይኖሶር የታሪክ ቅርጽ ቢቆጠሩም ለሂዝቦላ ግን ትልቅ ጥቅም ነበራቸው። በኢንተርኔት ወይም በሳተላይት ስለማይሰሩ ለመጥለፍ አስቸጋሪ ናቸው። ለተዋጊዎች መልእክት ለማስተላለፍ በጣም አመቺ ናቸው። ሂዝቦላ እነዚህን የጥንት መሳሪያዎች እንደ ታላቅ የደህንነት መሸሸጊያ ቢቆጥራቸውም በእርግጥ ግን ሞሳድ ያነገበውን በእጅ የሚያዝ የርቀት መቆጣጠሪያ ቦምብ ነበሩ። ሂዝቦላ ዘመናዊ ስልኮችን መጠቀም እጅግ አደገኛ እንደሆነ ማሰብ ጀመረ። ምክንያቱም ስልኮች በቀላሉ በሳተላይትና በጂፒኤስ ሊጠለፉና ያሉበትን ቦታ ሊያሳውቁ እንደሚችሉ ተረዳ። ሞሳድ ይህንን የፍርሃት ስሜት ይበልጥ እንዲቀጣጠል ለማድረግ ረቂቅ ስልትን ተጠቀመ። የእስራኤል የሳይበር ቡድኖች በአረብ ማህበራዊ ሚዲያዎች ላይ እስራኤል ማንኛውም ስልክ የመጥለፍ ልዩ ብቃት አላት የሚሉ ወሬዎች እንዲሰራጩ አደረጉ። ይህም ሂዝቦላ ስልኮቹን ፈርቶ ወደ ፔጀር እንዲሸሽ ገፋፋው።
ሂዝቦላህ አዳዲስ ኩባንያዎችን ስለሚጠራጠር ሞሳድ የራሱን ማንነት ደብቆ ቀደም ሲል ሂዝቦላህ ዕቃ በሚገዛባቸው የታወቀ የንግድ መስመሮችና መካከለኛ ኩባንያዎች ውስጥ ሰርጎ ገባ። በዚህም ምክንያት ሂዝቦላህ መሳሪያዎቹን የገዛው ከጠላቱ ሳይሆን ከታመነው ወዳጆቹ እንደሆነ አምኖ ነበር። ፔጀሮቹ ምንም እንኳን ውስን አገልግሎት ቢኖራቸውም ለሂዝቦላህ ግን ከክትትል ነፃ የመሆኛ ዋስትና ተደርገው ተወሰዱ። ነገር ግን እውነተኛው ተቃራኒ ነበር። እያንዳንዱ ፔጀር ወደፊት የሚፈነዳ ሚኒ ቦምብ ሆኖ ተዘጋጅተዋል። ሞሳድ ኦፕሬሽኑ እንዳይነቃበት ለማድረግ እጅግ ውስብስብ በሆነ መንገድ ወደ ዓለም አቀፍ የንግድ መስመር ሰርጎ ገባ። በሃንጋሪ የሚገኝ አንድ ኩባንያ የታይዋኑን ጎልድ አፖሎ ስም ተጠቅሞ የራሱን ፔጀሮች እንዲያመርት ፈቅዶ አወጣ። የሚመረቱት ፔጀሮች ለየት ያሉ፣ ጠንካራና ለረጅም ጊዜ የሚያገለግሉ ተደርገው ተሰሩ። ነገር ግን በውስጣቸው አንድ ትልቅ ስጦታ ተደብቆባቸው ነበር። ባትሪ ውስጥ የተቀበረው ፈንጅ። የእስራኤል መሐንዲሶች ፈንጂውን ሲሰሩ ተጠቃሚውን ብቻ እንዲጎዳ እንጂ አካባቢው ላይ ከፍተኛ ጉዳት እንዳያደርስ ለወራት ሞክረውታል። ሞሳድ ሂዝቦላህን ለማሳመን እንደ ማንኛውም ህጋዊ ኩባንያ ማስታወቂያ ስራዎችን ሰርተዋል። ስለ ፔጀሮቹ ጥራት የሚገልጹ ማራኪ ማስታወቂያዎች እንዲሰራጩ ተደረጉ። ተራ ደንበኞች ዕቃውን እንዳይገዙ እጅግ የተጋነነ ዋጋ ይጠሩላቸዋል። ለሂዝቦላህ ግን ተቃራኒው። የመጀመሪያዎቹን ፔጀሮች በነፃ ሰጣቸው። በብዛት ለሚገዙት ደግሞ ሊታለፍ የማይችል ታላቅ ቅናሽ አቀረበላቸው። ሂዝቦላህ ይህንን ዕቃ የገዛው ከታዋቂው የታይዋን ኩባንያ በፍቃድ ከሚያመርት ድርጅት እንደሆነ እንጂ ከጀርባው ሞሳድ እንዳለበት ቅንጣት እንኳን ያህል አልጠረጠረም ነበር። ሂዝቦላህ በሞሳድ ወጥመድ ውስጥ ሙሉ በሙሉ ወደቀ። እንደ አውሮፓውያን አቆጣጠር በ2023 መባቻ ላይ በሺዎች የሚቆጠሩ ፔጀሮች በታጣቂዎች እጅ ገቡ። ነገር ግን እስራኤል አንድ ስጋት ተደቀነባት። ምስጢሯ ሊጋለጥ ጥቂት ቀናት ብቻ ቀሩት። አንድ የሂዝቦላህ ከፍተኛ የቴክኒክ ባለሙያ ከ10 ዓመታት በፊት የተገዙት ዎኪ ቶኪዎች ውስጥ ፈንጅ ሊኖር ይችላል የሚል ጥርጣሬ አደረበት። ጥያቄዎችን ማባዛት ሲጀምር እስራኤል በአየር ድብደባ በቋሚነት ዝም አሰኘችው። በመስከረም ወር 2024 ሂዝቦላህ ፔጀሮቹ እንዲፈተሹ ለኢራን ጥያቄ ማቅረቧ እስራኤል አወቀች። ይህ ማለት ወጥመዱ ሊመክን ነው ማለት ነው። መስከረም አጋማሽ ከሰዓት በኋላ ባልታሰበ ሰዓት ለእያንዳንዱ ፔጀር አንድ ምስጢራዊ መልእክት ተላከ። ይህ መልእክት ውስጣቸው የተደበቀው ፈንጂ እንዲቀሰቀስ አደረገ። በመላው ሊባኖስ የፍንዳታው ድምፅ አስተጋባ። በሺዎች የሚቆጠሩ የሂዝቦላህ አባላት ከጥቅም ውጪ ሆኑ። ከጥቂት ቀናት በኋላም ለ10 ዓመታት ሲጠበቁ የነበሩ ዎኪ ቶኪዎችም እንዲፈነዱ ተደረጉ። የሂዝቦላህ የመገኛ መዋቅር ሙሉ በሙሉ ተበታተነ። እስራኤል ሂዝቦላህ በድንጋጤ ውስጥ መሆኑን ተጠቅማ ለብዙ ዓመታት ስትፈልገው የነበረውን እና የማይያዝ የሚመስለውን መሪ ሐሰን ናስረላህን ገደለች። ይህ ክስተት ልክ እንደ ሰላይ ፊልሞች የማይታመን ቢመስልም የሞሳድ እውነተኛ ማንነትን አሳይተዋል። ጠላት በሰላም ተኝቶ ባለበት መምታት፣ ቴክኖሎጂን ለጦርነት በተለየ መንገድ መጠቀም። ሞሳድ ለሀገሩ ህልውና ሁልጊዜም በንቃት እንደሚሰራ ለጠላቶቹ ያስጠነቀቀበት ክስተት ነበር።